ካዘጋጀሁት በኋላ ሁሉንም ቆንጆ አድርጌ አጥበዋለሁ። አሁን ሁሉንም እፈጨዋለሁ። በመጀመሪያ የፈጨው ዝንጅብሉን ነው። እዚህ ጋር የስጋ መፍጫ የምጠቀምበት በሊጥ ማብኪያው ነው የምፈጨው። ጠበብ ያለውን ሳይዝ ነው እና ብዙ ጊዜ ለዝንጅብል በጣም ቆንጆ ነው። ዝንጅብል ያው ሲፈጭ ብዙ ጊዜ ስርስር ነገር አለው አይደለ? እነሱን ነገር እዛ ውስጥ ነው የሚያስቀምጠውና አያወጣውም እና ለዝንጅብል በጣም ቆንጆ ነው። ነጭ ሽንኩርትም እንደዚህ ይፈጫል። ነጭ ሽንኩርቱንም ዝንጅብሉንም በዚህ መልኩ ከፈጨሁት በኋላ ቀጣይ በረዶ መስሪያ ላስቲኮች አሉኝ። በሱ እንደዚህ አድርጌ አስቀምጠዋለሁ። ብዙ ጊዜ ፍሪጅ ላይ ሲሆን ዘይትም ኢቭን ዘይት ተደርጎበት አንዳንዴ ጠቁራል አይደለ? በዚህ ግን እስከ 6 ወር መጠቀም እንችላለን። እንደ ፍሬሹ ባይሆንም ግን ከዛኛው ይሻላል እና በዚህ መልኩ አድርጌ አስቀምጠዋለሁ። ዝንጅብሉንም ነጭ ሽንኩርቱንም እና ለመጠቀም እንዲያመቸኝ በማለት ያው ዝንጅብሉ ብዙ ጊዜ ከነጭ ሽንኩርቱ አነስ ስለሚል ሳይዙ ስናደርገው ወደ ወጥ እና እዚህ ጋር የተጠቀምኩት የበረዶ መስሪያ ትንሽ ከነጭ ሽንኩርቱ እንስ ያሉ ናቸውና እንደሱ አድርጌ አስገባዋለሁ። ፍሪጅ ውስጥ ማስቀመጥ ከፈለጋችሁ ደግሞ ኦሊቭ ኦይል በማድረግ ያው ማስቀመጥ ትችላላችሁ። እኔ ግን ብዙ ጊዜ በዚህ ነው የምጠቀመው። ለበዓል ቅቤ ነው አይደለ? ይሄ መጀመሪያው እና ቅቤያችንን እናዘጋጃለን። እኔ ከአመት በዓልም ውጭ ለመጠቀም ያው ብዙ ጊዜ 10 የማንጠር በጣም ስለሚከብደኝ አንዴ 24 ፍሬ ገዝቼ አንዴ ነው ማነጥረውና ለሱ እሱ እስከሚቀልጥ ድረስ ደግሞ እዚህ ጋር ቤዝል ወይም የበሶ ብላ ቅጠል አዘጋጃለሁ። ብዙ ጊዜ አፈር ስለሚኖረው ያው በጣም ጊዜ ወስደን ውልቅ አድርገን ማጠቡ ጥሩ ነው። የተጠቀምኳቸውን የቅመሞቹን መጠን እና ቅቤውን በደንብ ኮመንት መጀመሪያው ላይ አስቀምጥላችኋለሁ። ብዙ ጊዜ ቅቤውን በኪሎም እየጠየቃችሁ የነበረ በኪሎም በደንብ አስቤ እነግራችኋለሁ። ቅመሞቹንም ለኪሎ ስንት እንደሚያስፈልገው የተጠቀምኩትን ሁሉ አስቀምጥላችኋለሁ። አሁን እንደምታዩት እዚህ ጋር ቤዝሉን በደንብ እያደረኩት ነው እና በደንብ ያው ብዙ ጊዜ ቤዝል ከታጠበ በኋላ ውሃ ስለሚይዝ በደንብ አድርገን እንጨምቀዋለን። ምክንያቱም ወደ ቅቤው እርጥቡ ነገር እንዳይገባ። ጥቁር አዝሙድ ጨመርኩኝ፣ ኮረሪማ፣ ድንብላል፣ ነጭ አዝሙድ፣ አብሽ፣ ነጭ ሽንኩርት፣ ዝንጅብል፣ ኮሰረት፣ እርድም እጨምራለሁ። ከዛ ያጠብኩትን ቤዝል ወይም ደግሞ የበሶ ብላ ቅጠል ጨምራለሁ። እነዚህ ሁሉ በጣም ሁሉም ሲናጠሩ በጣም ቆንጆ ጣዕም ነው ያለው። ብዙዎቻችሁ መክራችሁታል፣ ብዙዎቻችሁ ወዳችሁታል እና በዚህ መልኩ እንደዚህ ካዋሃድኩት በኋላ አንድ ቀን እንዲያድር አድርገዋለሁ። እንዳያችሁት ዘጋና ይሄው ከአንድ ቀን በኋላ በደንብ ቅመሙ ከተብላላ በኋላ ከአንድ ቀን በኋላ ነው የተገናኘ ነው። ከዛ ቀስ አድርጌ አሁንም ስቶቡን ቀነስ አድርጌ እንዲንተከተክ አድርጋለሁ። በደንብ አድርጌ አነጥረዋለሁ ማለት ነው እና አልፎ አልፎ እያማሰልን እንዳያር። ከዛ ውጭ ደግሞ በጣም እሳቱን ወይም ደግሞ ስቶቡን ካበዛንበት ይገነፍላልና በጣም ቀነስ አድርገን
ይሄው ቆንጆ ሆኖ ተነጥሯል። ላይ ያለው ማረፋውን ሁሉ እንዳለ ምጥጥ አድርጓል። ከዛ ማጥለያ ንጹህ ማጥለያ አዘጋጅተን እንደዚህ አድርገን እናጠለዋለን። ይሄው ቅቤው እንግዲህ ቆንጆ ሆኖ ተነጥሯል። እዚህ ጋር ደግሞ እንደዚህ አድርገን እንዲንጠፈጠፍ ቀስ ብሎ እንዲንጠፈጠፍ እናደርገዋለን። ብዙ ጊዜ እንደዚህ የተነጠረበትን ያው ከዛ በኋላ ብንጥለው ጥሩ ነው። ምንም ጣዕሙ ኦልሬዲ ወጥቷልና ለቀጣይ ብናስቀምጠው ምንም ጣዕም አይኖረውም። ቀጣይ ደግሞ የእንጀራ ሊጥ ነው የማቦካው። እዚህ ጋር የጤፍ እርሾ ነው የጨመርኩኝ። 9 ኩባያ ደግሞ የጤፍ ዱቄት ጨምራለሁ። 3 ሾርባ ማንኪያ የሚሆን ተቆልቶ የተፈጨ አብሽ ጨምራለሁ። 1 ኩባያ ደግሞ ኪኖዋ ዱቄት ጨምራለሁ። እንደምታዩት ኪኖዋው ይሄ ነው። ይሄንን ፈጭቼ ነፍቼ ነው የጨመርኩት። ከዛ ሁሉንም አዋህደዋለሁ። በሙቅ ውሃ ነው የማቦካው። ሙቅ ውሃ ጨምርና በደንብ አድርጌ አሸዋለሁ። አሁን ይሄ ኪኖዋ ጓደኛዬ ነው የነገረችኝ። በጣም ቆንጆ ነው። በተለይ አምቦ ሀብሲት መጠቀም ለማትፈልጉ ኪኖዋ ጨምራችሁ ብታደርጉት በጣም ቆንጆ ለስላሳ እንጀራ ይሆንላችኋል። እኔ ሞክሬው በጣም ወድጀዋለሁ። ቆንጆ ነው በጣም። ያው እንግዲህ ከኪኖዋ በተረፈ ደግሞ ቆንጆ አርጎ ማሸት በጣም ቆንጆ እንጀራ ቆንጆ አይንና ልስላሴ እንዲኖረው ያደርጋልና ጊዜ ሰጣችሁ ብታቦኩት ጥሩ ነው። ከዛ የሚበቃውን ያክል ሙቅ ውሃ ጨምርበታለሁ። ምክንያቱም አብሮ ማቅጠኛ ስለሚሆን እና ለ3 ቀን ወይም ለ2 ቀን አስቀምጠዋለሁ። ዶሮአችንን እናዘጋጃለን። ከላይ ጸጉር ያለውን በደንብ ከለቀምኩኝ በኋላ እንደምታዩት እንግዲህ በአብዛኛው እናውቀዋለን። ጀማሪ ካልሆነ በስተቀር ብዙ ሰው ያው መበለት አይጠፋውም እና መጀመሪያ ግን እንደዚህ አድርጌ ያው ኢትዮጵያ በቀሰም ነው እናቶቻችን የሚነፉት። እኔ እዚህ ስትሮ አለኝ። በስትሮ ቆንጆ አድርጌ ነፋዋለሁ። ይሄ ብዙ ጊዜ ያው ውስጥ የተደበቁ ጸጉሮች እንዲወጡ ይረዳናል። ከዛ እንለበልበዋለን። ያው ይሄንን ብዙ ጊዜ ቆዳ የምንወድ ከሆነ ቆዳ ለመስራት ነው። ብዙ ጊዜ ቆዳውን የማንፈልገው የማንሰራው ከሆነ ግዴታ ይሄንን ሁሉ ማድረግ አይጠበቅብንም። እኔ ቆዳውን መስራት ስለፈለኩኝ ነው። ከዛ ሽሮ ዱቄት አለ። እዛ አሁን የተለበለቡትን ደግሞ ውልቅ አድርጎ ጽድት አድርጎ ያጸዳልናል ማለት ነው። እና እሱን እየቀባን በደንብ ፍትክ ስናደርገው ዶሯችን ቆዳው በጣም ንጹህ ይሆናል።
እዚህ ጋር እንግዲህ እንዳያችሁት ሁሉንም አዘጋጅቼ በላልቼ ጨርሻለሁ። ቀጣይ እንደምታዩት አድርጌ ቀንጨብ ቀንጨብ እያረኩኝ ነው ማሳያችሁ። አድርጌ አጥበዋለሁ። በመጀመሪያ ያው እንደምታዩት ስብም ነገር ብዙ ቆሻሻ ነገሮችን እንደዚህ ጊዜ ወስጄ አንዳንዱን አጸዳዋለሁ። የምሰራው 2 ዶሮ ነው። ያው እንደነገርኳችሁ መጀመሪያ ላይ ፕሮግራም አለኝ እና ከዛ ያው ሁሉንም አጸዳድቻለሁ። እዚህ ጋር ደግሞ ጉሮሮውን በስቲኪኒ አድርጌ በዚህ መልኩ እያደረኩኝ ከውስጥ ያለውን አጸዳዋለሁ። ብዙ ጊዜ ኢትዮጵያ በላባ ነው፣ በራሱ ላባ ነው የሚጸዳው። እዚህ ታርዶ ስለሚመጣ ላባ አይገኝም እና ከቤታችሁ ባለው በስቲኪኒ እንደዚህ ያድርጋችሁ ማውጣት ትችላላችሁ። ከዛ እንደዚህ ጊዜ ወስጄ ካጸዳሁት በኋላ ቪኔገር በጣም ቆንጆ አርጎ ነው ዶሮን የሚያጸዳው። ከዛ ጨው ጨምራለሁ፣ ሎሚ አድርጌ ያው ዝፍዝፍ አድርገዋለሁ። ውጭ ላይ አልዘፈዝፈውም። እንደዚህ ውሃ አድርጌ ከተኩኝ በኋላ ለአንድ ሰዓት ለሚሆን ውስጥ ፍሪጅ ውስጥ ነው አድርጌ ዝፍዝፍ ማደርገው። ምክንያቱም ውጭ ላይ ከሆነ ሙቀት ስለሆነ የመበላሸት ቻንስ አለውና ፍሪጅ ውስጥ ብታስቀምጡት ጥሩ ነው። ከዛ እንደዚህ ያረኩኝ በደንብ ሽታው እስከሚወጣ ድረስ ውልቅ አድርጌ ጊዜ ወስጄ አጥበዋለሁ። ቀጣይ ለዶሮ የሚሆነኝን ሽንኩርት አዘጋጃለሁ። ያው ሽንኩርት የምታገኙትን ሽንኩርት፣ እኔ ይሄ ሽንኩርት ከቤት ስላለኝ ያው ይሄንን ተጠቅሜያለሁ። ከዛ ያው ብዙ ጊዜ በደንብ ላም ካለ ውሃ ስለሚበዛው ብዙ ጊዜ ይቺ መፍጫ እንደ እጅ አድርጋ ስለምትከትፍ በእሷ ነው የምከትፈው። ከዛ እንደዚህ አድርጌ ካዘጋጀውኝ በኋላ ኢንስታንት ፓት ያው ጊዜ ቆጣቢ ነው ታውቃላችሁ፣ እና እሱ ጋር ገለብጥና ትንሽ እንዳይዝ ብቻ ትንሽ ዘይት አድርጌ ከፈለጋችሁ ቅቤ ማድረግ ትችላላችሁ። ከዛ ለ15 ደቂቃ ሽንኩርቱ ብቻ እንዲበስል አደርጋለሁ። አንደኛ ቤቱ በጣም ሽታ ይቀንስልናል። ሙሉ ማለት ሽንኩርቱ እስከሚበስል ድረስ እንደዛ ከምንቆይ በኢንስታንት ፓቱ በዚህ መልኩ አድርገን በ15 ደቂቃ ሽንኩርቱ ከበሰለልን በኋላ ቀጣይ የሚሆነው በርበሬያችን መጨመር ነው። በርበሬ 4 ኩባያ በርበሬ ነው የጨመርኩት። እንደነገርኳችሁ 2 ዶሮ ነው የምሰራው እና ለ2 ዶሮ 4 ኩባያ በርበሬ ከጨመርኩኝ በኋላ ውሃ ጠብ እያረኩኝ ቆንጆ አድርጌ እሽት አደርገዋለሁ፣ አቁላለዋለሁ። የተጠቀምኩት ማቁላያ ቅቤ ነው የጨመርኩት። ቅቤን ጨመርኩኝ። ከዛ ስቶቫችንን ቀነስ አድርገን ሌላ ስራችንን እየሰራን በዚህ መልኩ አድርገን እናቁላለዋለን። እንዳያችሁት ዝንጅብልና ነጭ ሽንኩርት ጨመርኩኝ። እንደምታዩት ቤሌ ባለኝ እሱን 1 2 3 የሚሆኑ ቅጠሎችን አደርጋለሁ። ይሄንን እንግዲህ ከሰው ነው ሙያ የተማርኩት እና በጣም ይጣፍጣል፣ ቆንጆ ቴስት ይሰጠዋል። ጨምሩበት። እኔም እንግዲህ ሙያ ከጎረቤት ነው የሚባለው እና ከሰው ጋር ነው የለመድኩት እና በጣም ቆንጆ ነው። ለምትጠቀሙት ሁሉ ላልጫ ሁሉ ብጨምሩበት በጣም ቆንጆ ጣዕም ይኖረዋል እና በዚህ መልኩ አድርጌ ቆንጆ አድርጌ አቁላለዋለሁ።
እንደዚህ እስከሚበቃው ካቆላላሁኝ በኋላ ዶሮአችንን እንጨምራለን። ብዙ ጊዜ እንቁላል ያው ሊወጣ ሲል ስናደርገው አብሮ ሲበስል ያው አረንጓዴ ይሆናል አይደለ? እኔ የማደርገው ልክ ላቀርብ ስል ከላይ ጠልጠል አድርጌ ሳሞቅ ነው እንቁላሉን ቀቅዬ የምጨምረው። ዶሮ ቆንጆ ሆኖ እየበሰለ ነው ያለው። ከዛ ጨው እንጨምራለን። እኔ ያው ውሃ ጠብ እያረኩኝ በደንብ አድርጌ ዶሮ እስከሚበስል ድረስ አብስየዋለሁ። ከዛ መጨረሻ ላይ ኮረሪማ ወይም ደግሞ መከለሻ እናደርግና እናወጣዋለን። ቀጣይ አልጫ ነው የምሰራው። አልጫ ለመስራት እዚህ ጋር እንደምታዩት ሽንኩርት አድርጌያለሁ፣ ዘይት፣ እዛ ሳልቀርጸው ቀርቼ ደግሞ ነጭ ሽንኩርትና ዝንጅብል እርድ አድርጌ ለ15 ደቂቃ እንዲቁላላ አድርጌዋለሁ። እዚህ ጋር እንደምታዩት በ15 ደቂቃ ቆንጆ ሆኖ ብስል ብሏል። እንደምታዩት በቃ በጣም አመድ አድርጎ ነው የሚያበስለው ኢንስታንት ፓት እና ከዛ ወደ ድስት ገለብጠውና ብዙ ስጋ ስለምሰራ ብዙ አልጫ ስለምሰራ ወደ ድስት አድርገዋለሁ። ግን ለጊዜው ይሄንን ማታን የሰራሁትና ፍሪጅ ነው ያሳደርኩት ያው ስራ እንዲቀልልኝ በማለት። አሁን እዚህ ጋር የበግ ስጋ አለ። እሱን ምክንያቱም ሽታው ትንሽ አልጫ ለሲሸት ደስ ስለማይለኝ ሎሚ እና ጨው አድርጌ በደንብ አድርጌ ውልቅ አድርጌ አጥበዋለሁ ላይ ያለው ሽታ እንዲለቅ። ይሄው ውልቅ አድርጌ አጥቤዋለሁ በቀዝቃዛ ውሃ። ከዛ ቀጣይ ትናንትና የሰራሁትን ወይም ደግሞ ያበሰልኩትን ሽንኩርት ጨምራለሁ። እሱን ከጨመርኩኝ በኋላ ቤሊው ቅጠል እንደነገርኳችሁ ሞክሩት። በምሰሩት ላይ እየጨመራችሁ እዩትና ለውጡን ታዩታላችሁ። ከዛ ቆንጆ በርበሬ ጨመርኩኝ። እዚህ ጋር ደግሞ የስጋ መጥበሻውን ደግሞ ደረቁን ፈጨሁኝና እሱን ጨመርኩት። ሽንኩርቱን ሳበስል እርድና ሽንኩርት ዝንጅብል አድርጌ ጨምሬያለሁ። ስለዚህ ሌሎችን ቅመም ደግሞ አሁን የጨመርኳቸው። ከዛ እንደዚህ ትንሽ ቅመሞቹን ካዋሃድኩኝ በኋላ ስጋውን በደንብ እየጨመኩኝ ከውስጥ ያለውን ውሃ እያወጣሁኝ እጨምራለሁ። እንደዚህ ከጨመርኩኝ በኋላ ያው በራሱ ውሃ ነው፣ እኔ ምንም ውሃ አልጨመርኩም። ምክንያቱም ያው ብንጨምቀውም የሽንኩርቱም አለ። ብቻ እንደዛ አድርጌ በደንብ አድርጌ አዋህጄ እንዲንተከተክ ተዋለሁ። እንደምታዩት በጣም ቆንጆ ሆኖ በጣም ጊዜ ወስዶ በጣም ያው እንደ ኢንስታንት ፓት ፈጣን ቶሎ የሚደርስ አይደለም፣ ግን ቆንጆ የሚጣፍጥ አልጫ ነው የሆነው እና ጊዜ ሰጥቼ በጣም ቀስ ባለ ስቶቭ ከፍቼ እንዲበስል አድርጌዋለሁ። ጨው ጨመርኩኝ። ከዛ በኋላ ጨዋችንን እንቀምስና ትንሽ ቅቤ ለጣዕም ያክል ከላዩ ላይ አድርገን ያው ካላችሁ ደግሞ ቃሪያ ጠብ ጠብ ታደርጉበታላችሁ እና ቆንጆ ይሆናል ማለት ነው። እና ይሄንን አዘጋጅቼ ጨርሻለሁ። ይሄንን ወደ ጎን ልና ደግሞ ይሄንን ለእናንተ እንዲመች እያልኩኝ ያው
ለብቻ ለብቻ እያረኩት ነው እንጂ አልጫውን እየሰራው ይሄንን እንጀራ እየጋገርኩ የነበረ። እንጀራው እንደነገርኳችሁ ኪኖዋ ሲጨመርበት አምቦ አያስፈልጋችሁም፣ አብሲት አያስፈልጋችሁም። በራሱ የሚበቃውን ውሃ ታደርጉበትና ሙቅ ውሃ ከዛ መቀላቀል ነው። ሙቅ መጀመሪያ ያጠለለውን ውሃ ትንሽ ትቀንሱታላችሁ በጣም ደግሞ እንዳይቀጥን ማለት ነው። ከዛ በራሱ አቅጥናችሁ በቃ እንደዚህ መጋገር ነው። በጣም ቆንጆ እንጀራ ነው የሚሆነው እና ከፈለጋችሁ ደግሞ በሌላ ቪዲዮ ሙሉውን ይዤላችሁ እመጣለሁ። የአመት በዓል እንጀራዬን እንደዚህ ከጋገርኩ በኋላ ቀጣይ ደግሞ ዳቦ እጋግራለሁ። እዚህ ጋር ውሃ ጨምሬ 1 የሾርባ ማንኪያ የዳቦ እርሾና 2 የሾርባ ማንኪያ ስኳር ጨምሬ ትንሽ እንዲነሳ ተዋለሁ። ይሄ የሚያገለግለን እንግዲህ የዳቦ እርሾ እንደሚሰራና እንደማይሰራ ለማወቅ ነው። ከዛ 7 ኩባያ ደግሞ የዳቦ ዱቄት ጨምራለሁ። ፍርኖ ዱቄት ነው የጨመርኩት። ከዛ 1 የሾርባ ማንኪያ ተፈጭቶ ተቆልቶ የተፈጨ አብሽ፣ ከዛ 1 የሾርባ ማንኪያ ደግሞ ቤኪንግ ፓውደር፣ 1 የሾርባ ማንኪያ ጥቁር አዝሙድ፣ 1 የሾርባ ማንኪያ ነጭ አዝሙድ፣ 1 የሾርባ ማንኪያ ድንብላል እና ጨው አድርጌ እንደምታዩት ማብካት ጀምሬያለሁ። ትንሽ ለሰስ ባለ ውሃ በማይሞቅ የሆነ ባልሞቀም ባልቀዘቀዘም ውሃ አድርጌ አቦካዋለሁ። እንደዚህ ለቀቅ ያለ ሊጥ ቢሆን ቆንጆ ነው። በኋላ ክፍትፍት ያለ እንዲሆን እንደዚህ ለቀቅ አድርጌ ከላዩ ላይ ትንሽ ኦሊቭ ኦይል አድርጌ እስከሚነሳ ጠብቀዋለሁ። እንደምታዩት 1 ዙር ተነስቷል። እንደዚህ አድርጌ ትንሽ ደግሞ ሁለተኛ ዙር እስከሚነሳ የመጋገሪያ እቃዬን አዘጋጃለሁ። ይሄው ሁለተኛ ዙር ተነስቷል። ከዛ ኦሊቭ ኦይል ቀባውና የሚያስፈልገውን ቢያንስ እንኳን በመጋገሩበት ግማሽ ድረስ የሚደርስ ሊጥ ታደርጉበታላችሁ። ስለሚነሳ ያው ሁሌም ቦታ ብንተው ጥሩ ነው። ከዛ ከስር ያው ክፍት ስለሆነ ፎይል አደርግበታለሁ ውሃ እንዳይገባ። የምጋግረው የውሃ ዳቦ ወይም ህብስት የሚባለው ነው። ከዛ የፈላ ውሃ ጊዜ እንዳይወስድ በጎን አፍልቼ ከዛ እንደምታዩት ብረት ነገር አደረኩኝና ለ1 ሰዓት ሞላና 1 ሰዓት ያው ይንተከተካል፣ እሱ ይበስላል ማለት ነው። ከ1 ሰዓት በኋላ በምታዩት መልኩ በስሏል። ገለብጠውና ጥቅልል አድርጌ በፔፐር ታውን ወይም ደግሞ በፎጣ አስቀምጠዋለሁ። ቀጣይ ጎመን ለመስራት አስቤያለሁ እና ጎመኑን እንደምታዩት እንጨቱን አውጥቼ በደንብ አጥቤ አዘጋጅቸዋለሁ። የተጠቀምኩት ጎመን ኬል ነው። ለ7 ደቂቃ በፕሬሸር ኩክ በሚለው ለ7 ደቂቃ እንዲበስል አድርጌያለሁ። ያበሰልኩት በስቲም ነው። ከስር እንዳያችሁት 1 ኩባያ ውሃ ጨምሬ ከዛ በስቲም ነው የበሰለው። ግን በስቲምም ቢሆን የራሱ የስቲምም ውሃ የምኑም ውሃ እንደምታዩት ውሃ አለው ጎመኑ። እንደዚህ ጭምቅ አደርገዋለሁ። ከዛ እንግዲህ ስራ ብዙ ነው ይሄ ማሽን እንደምታዩት እና ትንሽ ሰፋ ባለው ደግሞ የክትፎ ስጋ ፈጫለሁ። ያው ትንሽ በዛ ለፕሮግራም ስለፈለኩት ነው እንጂ ኖርማሊ በእጅ ቢከተፍ ይመረጣል አይደለ? የክትፎ ስጋ እና እዛ ጎመኑንም በራሱ እንደዚህ ቆንጆ አድርጌ ከትፈዋለሁ። አሁን እኔ ብዙ ጊዜ ያው የፍየል ስጋ ነው ብዙ ጊዜ ለክትፎ የምጠቀመው፣
ግን ትንሽ በዛ ያለ ስለፈለኩኝ የከብት ስጋ ነው የተጠቀምኩትና እዚህ ጋር ትንሽ ደም የያዘ ስለመሰለኝ እንደዚህ ደግሞ ከላይ ያለው ትንሽ እንዲወጣ አደረኩኝ። ከዛ ቅቤ ጨመርኩኝ፣ ኮረሪማ፣ ሚጥሚጣ፣ ጨው እሱን አድርጌ አዋህድና ያው ይሄንን የሰራሁት በዓል ነገር ይሆን ለዛሬ ነው እና እንደዚህ ከሆነ በኋላ ትንሽ ሞቅ እንዳለ ጨምርበትና ያው የክትፎ ስጋውን በዚህ መልኩ በደንብ አድርጌ ካዋሃድኩት በኋላ የማሳድረው ፍሪጅ ነው። ከዛ ጠዋት ላይ አሟሙቄ አቀርበዋለሁ ማለት ነው። እና እንደዚህ ሲሆን አንደኛ ጊዜ ይቆጥባል፣ በጣምም ቆንጆም ነው። ከዛ ሁለተኛ ለጎመኑ የሚሆን ነው። በተመሳሳይ መልኩ ነው የጨመርኩት። ሚጥሚጣ፣ ጨው፣ ኮረሪማ፣ ቅቤ አድርጌ ጎመኑን እጨምራለሁ። ይህንም በተመሳሳይ መልኩ ቆንጆ አድርጌ እሽት አድርጌ አስቀምጠዋለሁ። የማሳድረው ፍሪጅ ነው። ከዛ ለነገ ለሚሆን ፕሮግራም ቆንጆ ሆኖ ይዘጋጃል ማለት ነው። እና እዚህ ጋር እንጀራ አዘጋጃለሁ። ነግቶ ተገናኝተናል። በጣም ለስላሳ እንጀራ ነው እንደምታዩት። ቀጣይ ዳቦውን ደግሞ ይሄው አድሮ ተገናኝተናል። በጣም የሚያምር ዳቦ ሆኖ ነው ያደረው። በጣም ቆንጆ ሆኗል እንደምታዩት። እንግዲህ ለበዓል ወይም ደግሞ ለፕሮግራም ይሄንን አዘጋጅቻለሁ። እንደወደዳችሁ ተስፋ አደርጋለሁ እና በቀጣይ ቪዲዮ እስከምንገናኝ ካዘጋጀሁት በኋላ ሁሉንም ቆንጆ አድርጌ አጥበዋለሁ። አሁን ሁሉንም እፈጨዋለሁ። በመጀመሪያ የፈጨው ዝንጅብሉን ነው። እዚህ ጋር የስጋ መፍጫ የምጠቀምበት በሊጥ ማብኪያው ነው የምፈጨው። ጠበብ ያለውን ሳይዝ ነው እና ብዙ ጊዜ ለዝንጅብል በጣም ቆንጆ ነው። ዝንጅብል ያው ሲፈጭ ብዙ ጊዜ ስርስር ነገር አለው አይደለ? እነሱ ነገር እዛ ውስጥ ነው የሚያስቀምጠውና አያወጣውም እና ለዝንጅብል በጣም ቆንጆ ነው። ነጭ ሽንኩርትም እንደዚህ ይፈጫል። ነጭ ሽንኩርቱንም ዝንጅብሉንም በዚህ መልኩ ከፈጨሁት በኋላ ቀጣይ በረዶ መስሪያ ላስቲኮች አሉኝ። በሱ እንደዚህ አድርጌ አስቀምጠዋለሁ። ብዙ ጊዜ ፍሪጅ ላይ ሲሆን ዘይትም ዘይት ተደርጎበት አንዳንዴ ጠቁራል አይደለ? በዚህ ግን እስከ 6 ወር መጠቀም እንችላለን። እንደ ፍሬሹ ባይሆንም ግን ከዛኛው ይሻላል እና በዚህ መልኩ አድርጌ አስቀምጠዋለሁ። ዝንጅብሉንም ነጭ ሽንኩርቱንም እና ለመጠቀም እንዲያመችኝ በማለት ያው ዝንጅብሉ ብዙ ጊዜ ከነጭ ሽንኩርቱ አነስ ስለሚል ሳይዙ ስናደርገው ወደ ወጥ እና እዚህ ጋር የተጠቀምኩት የበረዶ መስሪያ ትንሽ ከነጭ ሽንኩርቱ እንስ ያሉ ናቸውና
እንደሱ አድርጌ አስገባዋለሁ። ፍሪጅ ውስጥ ማስቀመጥ ከፈለጋችሁ ደግሞ ኦሊቭ ኦይል በማድረግ ያው ማስቀመጥ ትችላላችሁ። እኔ ግን ብዙ ጊዜ በዚህ ነው የምጠቀመው። ለበዓል ቅቤ ነው አይደለ? ይሄ መጀመሪያው እና ቅቤያችንን እናዘጋጃለን። እኔ ከአመት በዓልም ውጭ ለመጠቀም ያው ብዙ ጊዜ 10 የማንጠር በጣም ስለሚከብደኝ አንዴ 24 ፍሬ ገዝቼ አንዴ ነው የማነጥረውና ለሱ እሱ እስከሚቀልጥ ድረስ ደግሞ እዚህ ጋር ቤዝል ወይም የበሶ ብላ ቅጠል አዘጋጃለሁ። ብዙ ጊዜ አፈር ስለሚኖረው ያው በጣም ጊዜ ወስደን ውልቅ አድርገን ማጠቡ ጥሩ ነው። የተጠቀምኳቸውን የቅመሞቹን መጠን እና ቅቤውን በደንብ ኮመንት መጀመሪያው ላይ ያስቀምጥላችኋለሁ። ብዙ ጊዜ ቅቤውን በኪሎም እየጠየቃችሁ የነበረ በኪሎም በደንብ አስቤ እነግራችኋለሁ። ቅመሞቹንም ለኪሎ ስንት እንደሚያስፈልገው የተጠቀምኩትን ሁሉ አስቀምጥላችኋለሁ። አሁን እንደምታዩት እዚህ ጋር ቤዝሉን በደንብ እያደረግኩት ነው እና በደንብ ያው ብዙ ጊዜ ቤዝል ከታጠበ በኋላ ውሃ ስለሚይዝ በደንብ አድርገን እንጨምቀዋለን። ምክንያቱም ወደ ቅቤው እርጥቡ ነገር እንዳይገባ። ጥቁር አዝሙድ ጨመርኩኝ፣ ኮረሪማ፣ ድንብላል፣ ነጭ አዝሙድ፣ አብሽ፣ ነጭ ሽንኩርት፣ ዝንጅብል፣ ኮሰረት፣ እርድም እጨምራለሁ። ከዛ ያጠብኩትን ቤዝል ወይም ደግሞ የበሶ ብላ ቅጠል ጨምራለሁ። እነዚህ ሁሉ በጣም ሁሉም ሲናጠሩ በጣም ቆንጆ ጣዕም ነው ያለው። ብዙዎቻችሁ መክራችሁታል፣ ብዙዎቻችሁ ወዳችሁታል እና በዚህ መልኩ እንደዚህ ካዋሃድኩት በኋላ አንድ ቀን እንዲያድር አድርገዋለሁ። እንዳያችሁት ዘጋና ይሄው ከአንድ ቀን በኋላ በደንብ ቅመሙ ከተብላላ በኋላ ከአንድ ቀን በኋላ ነው የተገናኘ ነው። ከዛ ቀስ አድርጌ አሁንም ስቶቡን ቀነስ አድርጌ እንዲንተከተክ አድርጋለሁ። በደንብ አድርጌ አነጥረዋለሁ ማለት ነው እና አልፎ አልፎ እያማሰልን እንዳያር። ከዛ ውጭ ደግሞ በጣም እሳቱን ወይም ደግሞ ስቶቡን ካበዛንበት ይገነፍላል እና በጣም ቀነስ አድርገን ይሄው ቆንጆ ሆኖ ተነጥሯል። እላይ ያለው ማረፋውን ሁሉ እንዳለ ምጥጥ አድርጓል። ከዛ ማጥለያ፣ ንጹህ ማጥለያ አዘጋጅተን እንደዚህ አድርገን እናጠለዋለን። ይሄው ቅቤው እንግዲህ ቆንጆ ሆኖ ተነጥሯል። እዚህ ጋር ደግሞ እንደዚህ አድርገን እንዲንጠፈጠፍ ቀስ ብሎ እንዲንጠፈጠፍ እናደርገዋለን። ብዙ ጊዜ እንደዚህ የተነጠረበትን ያው ከዛ በኋላ ብንጥለው ጥሩ ነው። ምንም ጣዕሙ ኦልሬዲ ወጥቷልና ለቀጣይ ብናስቀምጠው ምንም ጣዕም አይኖረውም።
ቀጣይ ደግሞ የእንጀራ ሊጥ ነው የማቦካው። እዚህ ጋር የጤፍ እርሾ ነው የጨመርኩኝ። 9 ኩባያ ደግሞ የጤፍ ዱቄት ጨምራለሁ። 3 የሾርባ ማንኪያ የሚሆን ተቆልቶ የተፈጨ አብሽ ጨምራለሁ። 1 ኩባያ ደግሞ ኪኖዋ ዱቄት ጨምራለሁ። እንደምታዩት ኪኖዋው ይሄ ነው። ይሄንን ፈጭቼ ነፍቼ ነው የጨመርኩት። ከዛ ሁሉንም አዋህደዋለሁ። በሙቅ ውሃ ነው የማቦካው። ሙቅ ውሃ ጨምርና በደንብ አርጌ አሸዋለሁ። አሁን ይሄ ኪኖዋ ጓደኛዬ ነው የነገረችኝ። በጣም ቆንጆ ነው። በተለይ አምቦ ሀብሲት መጠቀም ለማትፈልጉ ኪኖዋ ጨምራችሁ ብታደርጉት በጣም ቆንጆ ለስላሳ እንጀራ ይሆንላችኋል። እኔ ሞክሬው በጣም ወድጀዋለሁ። ቆንጆ ነው። በጣም ያው እንግዲህ ከኪኖዋ በተረፈ ደግሞ ቆንጆ አርጎ ማሸት በጣም ቆንጆ እንጀራ ቆንጆ አይንና ልስላሴ እንዲኖረው ያደርጋልና ጊዜ ሰጣችሁ ብታቦኩት ጥሩ ነው። ከዛ የሚበቃውን ያክል ሙቅ ውሃ ጨምርበታለሁ። ምክንያቱም አብሮ ማቅጠኛ ስለሚሆን እና ለ3 ቀን ወይም ለ2 ቀን አስቀምጠዋለሁ። ዶሮአችንን እናዘጋጃለን። ከላይ ጸጉር ያለውን በደንብ ከለቀምኩኝ በኋላ እንደምታዩት እንግዲህ በአብዛኛው እናውቀዋለን። ጀማሪ ካልሆነ በስተቀር ብዙ ሰው ያው መበለት አይጠፋውም እና መጀመሪያ ግን እንደዚህ አርጌ ያው ኢትዮጵያ በቀሰም ነው እናቶቻችን የሚነፉት። እኔ እዚህ ስትሮ አለኝ። በስትሮ ቆንጆ አርጌ ነፋዋለሁ። ይሄ ብዙ ጊዜ ያው ውስጥ የተደበቁ ጸጉሮች እንዲወጡ ይረዳናል። ከዛ እንለበልበዋለን። ያው ይሄንን ብዙ ጊዜ ቆዳ የምንወድ ከሆነ ቆዳ ለመስራት ነው። ብዙ ጊዜ ቆዳውን የማንፈልገው የማንሰራው ከሆነ ግዴታ ይሄንን ሁሉ ማድረግ አይጠበቅብንም። እኔ ቆዳውን መስራት ስለፈለኩኝ ነው። ከዛ ሽሮ ዱቄት አለ። እዛ አሁን የተለበለቡትን ደግሞ ውልቅ አድርጎ ጽድት አድርጎ ያጸዳልናል ማለት ነው። እና እሱን እየቀባን በደንብ ፍትክ ስናደርገው ዶሯችን ቆዳው በጣም ንጹህ ይሆናል።
እዚህ ጋር እንግዲህ እንዳያችሁት ሁሉንም አዘጋጅቼ በላልቼ ጨርሻለሁ። ቀጣይ እንደምታዩት አድርጌ ቀንጨብ ቀንጨብ እያረኩኝ ነው ማሳያችሁ። አድርጌ አጥበዋለሁ። በመጀመሪያ ያው እንደምታዩት ስብም ነገር ብዙ ቆሻሻ ነገሮችን እንደዚህ ጊዜ ወስጄ አንዳንዱን አጸደዋለሁ። የምሰራው 2 ዶሮ ነው። ያው እንደነገርኳችሁ መጀመሪያ ላይ ፕሮግራም አለኝ እና ከዛ ያው ሁሉንም አጸዳድቻለሁ። እዚህ ጋር ደግሞ ጉሮሮውን በስቲኪኒ አድርጌ በዚህ መልኩ እያደረኩኝ ከውስጥ ያለውን አጸዳዋለሁ። ብዙ ጊዜ ኢትዮጵያ በላባ ነው፣ በራሱ ላባ ነው የሚጸዳው። ያው እዚህ ታርዶ ስለሚመጣ ላባ አይገኝም እና ከቤታችሁ ባለው በስቲኪኒ እንደዚህ ያድርጋችሁ ማውጣት ትችላላችሁ። ከዛ እንደዚህ ጊዜ ወስጄ ካጸዳሁት በኋላ ቪኔጋር በጣም ቆንጆ አድርጎ ነው ዶሮን የሚያጸዳው። ከዛ ጨው ጨምራለሁ፣ ሎሚ አድርጌ ያው ዝፍዝፍ አድርገዋለሁ። ውጭ ላይ አልዘፈዝፈውም። እንደዚህ ውሃ አድርጌ ከተውኩኝ በኋላ ለአንድ ሰዓት ለሚሆን ውስጥ ፍሪጅ ውስጥ ነው አድርጌ ዝፍዝፍ የማደርገው። ምክንያቱም ውጭ ላይ ከሆነ ሙቀት ስለሆነ የመበላሸት ቻንስ አለውና ፍሪጅ ውስጥ ብታስቀምጡት ጥሩ ነው። ከዛ እንደዚህ ያረኩኝ በደንብ ሽታው እስከሚወጣ ድረስ ውልቅ አድርጌ ጊዜ ወስጄ አጥበዋለሁ። ቀጣይ ለዶሮ የሚሆነኝን ሽንኩርት አዘጋጃለሁ። ያው ሽንኩርት የምታገኙትን ሽንኩርት፣ እኔ ይሄ ሽንኩርት ከቤት ስላለኝ ያው ይሄንን ተጠቅሜያለሁ። ከዛ ያው ብዙ ጊዜ በደንብ ላም ካለ ውሃ ስለሚበዛው ብዙ ጊዜ ይቺ መፍጫ እንደ እጅ አድርጋ ስለምትከትፍ በእሷ ነው የምከትፈው። ከዛ እንደዚህ አድርጌ ካዘጋጀውኝ በኋላ ኢንስታንት ፓት ያው ጊዜ ቆጣቢ ነው ታውቃላችሁ። እና እሱ ጋር ገለብጥና ትንሽ እንዳይዝ ብቻ ትንሽ ዘይት አድርጌ ከፈለጋችሁ ቅቤ ማድረግ ትችላላችሁ። ከዛ ለ15 ደቂቃ ሽንኩርቱ ብቻ እንዲበስል አደርጋለሁ። አንደኛ ቤቱ በጣም ሽታ ይቀንስልናል። ሙሉ ማለት ሽንኩርቱ እስከሚበስል ድረስ እንደዛ ከምንቆይ በኢንስታንት ፓቱ በዚህ መልኩ አድርገን በ15 ደቂቃ ሽንኩርቱ ከበሰለልን በኋላ ቀጣይ የሚሆነው በርበሬያችን መጨመር ነው። በርበሬ 4 ኩባያ በርበሬ ነው የጨመርኩት። እንደነገርኳችሁ 2 ዶሮ ነው የምሰራው እና ለ2 ዶሮ 4 ኩባያ በርበሬ ከጨመርኩኝ በኋላ ውሃ ጠብ እያረኩኝ ቆንጆ አድርጌ እሽት አደርገዋለሁ፣ አቁላለዋለሁ። የተጠቀምኩት ማቁላያ ቅቤ ነው የጨመርኩት። ቅቤን ጨመርኩኝ። ከዛ ስቶቫችንን ቀነስ አድርገን ሌላ ስራችንን እየሰራን በዚህ መልኩ አድርገን እናቁላለዋለን። እንዳያችሁት ዝንጅብልና ነጭ ሽንኩርት ጨመርኩኝ። እንደምታዩት ቤሊ ባለኝ እሱን 1 2 3 የሚሆኑ ቅጠሎችን አደርጋለሁ። ይሄንን እንግዲህ ከሰው ነው ሙያ የተማርኩት እና በጣም ይጣፍጣል፣ ቆንጆ ቴስት ይሰጠዋል። ጨምሮበት። እኔም እንግዲህ ሙያ ከጎረቤት ነው የሚባለው እና ከሰው ጋር ነው የለመድኩት እና በጣም ቆንጆ ነው። ለምትጠቀሙት ሁሉ ላልጫ ሁሉ ብጨምሩበት በጣም ቆንጆ ጣዕም ይኖረዋል እና በዚህ መልኩ አድርጌ ቆንጆ አድርጌ አቆላለዋለሁ።
እንደዚህ እስከሚበቃው ካቆላላሁኝ በኋላ ዶሮአችንን እንጨምራለን። ብዙ ጊዜ እንቁላል ያው ሊወጣ ሲል ስናደርገው አብሮ ሲበስል ያው አረንጓዴ ይሆናል አይደለ? እኔ የማደርገው ልክ ላቀርብ ስል ከላይ ጠልጠል አድርጌ ሳሞቅ ነው እንቁላሉን ቀቅዬ የምጨምረው። ዶሮ ቆንጆ ሆኖ እየበሰለ ነው ያለው። ከዛ ጨው እንጨምራለን። እኔ ያው ውሃ ጠብ እያለኩኝ በደንብ አድርጌ ዶሮ እስከሚበስል ድረስ አብስየዋለሁ። ከዛ መጨረሻ ላይ ኮረሪማ ወይም ደግሞ መከለሻ እናደርግና እናወጣዋለን። ቀጣይ አልጫ ነው የምሰራው። አልጫ ለመስራት እዚህ ጋር እንደምታዩት ሽንኩርት አድርጌ ያለው ዘይት፣ እዛ ሳልቀርጸው ቀርቼ ደግሞ ነጭ ሽንኩርትና ዝንጅብል እርድ አድርጌ ለ15 ደቂቃ እንዲቁላላ አድርጌዋለሁ። እዚህ ጋር እንደምታዩት በ15 ደቂቃ ቆንጆ ሆኖ ብስል ብሏል። እንደምታዩት በቃ በጣም አመድ አድርጎ ነው የሚያበስለው ኢንስታንት ፓት እና ከዛ ወደ ድስት ገለብጠውና ብዙ ስጋ ስለምሰራ ብዙ አልጫ ስለምሰራ ወደ ድስት አድርገዋለሁ። ግን ለጊዜው ይሄንን ማታ ነው የሰራሁትና ፍሪጅ ነው ያሳደርኩት ያው ስራ እንዲቀልልኝ በማለት። አሁን እዚህ ጋር የበግ ስጋ አለ። እሱን ምክንያቱም ሽታው ትንሽ አልጫ ለሲሸት ደስ ስለማይለኝ ሎሚ እና ጨው አድርጌ በደንብ አድርጌ ልቅ አድርጌ አጥበዋለሁ ላይ ያለው ሽታ እንዲለቅ። ይሄው ልቅ አርጌ አጥቤዋለሁ በቀዝቃዛ ውሃ። ከዛ ቀጣይ ትናንትና የሰራሁትን ወይም ደግሞ ያበሰልኩትን ሽንኩርት ጨምራለሁ። እሱን ከጨመርኩኝ በኋላ ቤሊው ቅጠል እንደነገርኳችሁ ሞክሩት። በምሰሩት ላይ እየጨመራችሁ እዩትና ለውጡን ታዩታላችሁ። ከዛ ቆንጆ በርበሬ ጨመርኩኝ። እዚህ ጋር ደግሞ የስጋ መጥበሻውን ደግሞ ደረቁን ፈጨሁኝና እሱን ጨመርኩት። ሽንኩርቱን ሳበስል እርድና ሽንኩርት ዝንጅብል አድርጌ ጨምሬያለሁ። ስለዚህ ሌሎችን ቅመም ደግሞ አሁን የጨመርኳቸው። ከዛ እንደዚህ ትንሽ ቅመሞቹን ካዋሃድኩኝ በኋላ ስጋውን በደንብ እየጨመኩኝ ከውስጥ ያለውን ውሃ እያወጣሁኝ እጨምራለሁ። እንደዚህ ከጨመርኩኝ በኋላ ያው በራሱ ውሃ ነው፣ እኔ ምንም ውሃ አልጨመርኩም። ምክንያቱም ያው ብንጨምቀውም የሽንኩርቱም አለ። ብቻ እንደዛ አድርጌ በደንብ አድርጌ አዋህጄ እንዲንተከተክ ተዋለሁ። እንደምታዩት በጣም ቆንጆ ሆኖ በጣም ጊዜ ወስዶ በጣም ያው እንደ ኢንስታንት ፓት ፈጣን ቶሎ የሚደርስ አይደለም፣ ግን ቆንጆ የሚጣፍጥ አልጫ ነው የሆነው እና ጊዜ ሰጥቼ በጣም ቀስ ባለ ስቶቭ ከፍቼ እንዲበስል አድርጌዋለሁ። ጨው ጨመርኩኝ። ከዛ በኋላ ጨዋችንን እንቀምስና ትንሽ ቅቤ ለጣዕም ያክል ከላዩ ላይ አድርገን ያው ካላችሁ ደግሞ ቃሪያ ጠብ ጠብ ታደርጉበታላችሁ እና ቆንጆ ይሆናል ማለት ነው። እና ይሄንን አዘጋጅቼ ጨርሻለሁ። ይሄንን ወደ ጎን ልና ደግሞ ይሄንን ለእናንተ እንዲመች እያልኩኝ ያው
ለብቻ ለብቻ እያረኩት ነው እንጂ አልጫውን እየሰራው ይሄንን እንጀራ እየጋገርኩ ነበረ። እንጀራው እንደነገርኳችሁ ኪኖዋ ሲጨመርበት አምቦ አያስፈልጋችሁም፣ አብሲት አያስፈልጋችሁም። በራሱ የሚበቃውን ውሃ ታደርጉበትና ሙቅ ውሃ ከዛ መቀላቀል ነው። ሙቅ መጀመሪያ ያጠለለውን ውሃ ትንሽ ትቀንሱታላችሁ በጣም ደግሞ እንዳይቀጥን ማለት ነው። ከዛ በራሱ አቅጥናችሁ በቃ እንደዚህ መጋገር ነው። በጣም ቆንጆ እንጀራ ነው የሚሆነው እና ከፈለጋችሁ ደግሞ በሌላ ቪዲዮ ሙሉውን ይዤላችሁ እመጣለሁ። የአመት በዓል እንጀራዬን እንደዚህ ከጋገርኩ በኋላ ቀጣይ ደግሞ ዳቦ እጋግራለሁ። እዚህ ጋር ውሃ ጨምሬ 1 የሾርባ ማንኪያ የዳቦ እርሾና 2 የሾርባ ማንኪያ ስኳር ጨምሬ ትንሽ እንዲነሳ ተዋለሁ። ይሄ የሚያገለግለን እንግዲህ የዳቦ እርሾ እንደሚሰራና እንደማይሰራ ለማወቅ ነው። ከዛ 7 ኩባያ ደግሞ የዳቦ ዱቄት ጨምራለሁ። የፍርኖ ዱቄት ነው የጨመርኩት። ከዛ 1 የሾርባ ማንኪያ ተፈጭቶ ተቆልቶ የተፈጨ አብሽ፣ ከዛ 1 የሾርባ ማንኪያ ደግሞ ቤኪንግ ፓውደር፣ 1 የሾርባ ማንኪያ ጥቁር አዝሙድ፣ 1 የሾርባ ማንኪያ ነጭ አዝሙድ፣ 1 የሾርባ ማንኪያ ድንብላል እና ጨው አድርጌ እንደምታዩት ማብካት ጀምሬያለሁ። ትንሽ ለሰስ ባለ ውሃ በማይሞቅ የሆነ ባልሞቀም ባልቀዘቀዘም ውሃ አድርጌ አቦካዋለሁ። እንደዚህ ለቀቅ ያለ ሊጥ ቢሆን ቆንጆ ነው። በኋላ ክፍትፍት ያለ እንዲሆን እንደዚህ ለቀቅ አድርጌ ከላዩ ላይ ትንሽ ኦሊቭ ኦይል አድርጌ እስከሚነሳ ጠብቀዋለሁ። እንደምታዩት 1 ዙር ተነስቷል። እንደዚህ አድርጌ ትንሽ ደግሞ ሁለተኛ ዙር እስከሚነሳ የመጋገሪያ እቃዬን አዘጋጃለሁ። ይሄው ሁለተኛ ዙር ተነስቷል። ከዛ ኦሊቭ ኦይል ቀባውና የሚያስፈልገውን ቢያንስ እንኳን በመጋገሩበት ግማሽ ድረስ የሚደርስ ሊጥ ታደርጉበታላችሁ። ስለሚነሳ ያው ሁሌም ቦታ ብንተው ጥሩ ነው። ከዛ ከስር ያው ክፍት ስለሆነ ፎይል አደርግበታለሁ ውሃ እንዳይገባ። የምጋግረው የውሃ ዳቦ ወይም ህብስት የሚባለው ነው። ከዛ የፈላ ውሃ ጊዜ እንዳይወስድ በጎን አፍልቼ ከዛ እንደምታዩት ብረት ነገር አደረኩኝና ለ1 ሰዓት ሞላና 1 ሰዓት ያው ይንተከተካል፣ እሱ ይበስላል ማለት ነው። ከ1 ሰዓት በኋላ በምታዩት መልኩ በስሏል። ገለብጠውና ጥቅልል አድርጌ በፔፐር ታውን ወይም ደግሞ በፎጣ አስቀምጠዋለሁ። ቀጣይ ጎመን ለመስራት አስቤያለሁ እና ጎመኑን እንደምታዩት እንጨቱን አውጥቼ በደንብ አጥቤ አዘጋጅቸዋለሁ። የተጠቀምኩት ጎመን ኬል ነው። ለ7 ደቂቃ በፕሬሸር ኩክ በሚለው ለ7 ደቂቃ እንዲበስል አድርጌያለሁ። ያበሰልኩት በስቲም ነው። ከስር እንዳያችሁት 1 ኩባያ ውሃ ጨምሬ ከዛ በስቲም ነው የበሰለው። ግን በስቲምም ቢሆን የራሱ የስቲምም ውሃ የምኑም ውሃ እንደምታዩት ውሃ አለው ጎመኑ። እንደዚህ ጭምቅ አደርገዋለሁ። ከዛ እንግዲህ ስራ ብዙ ነው ይሄ ማሽን እንደምታዩት እና ትንሽ ሰፋ ባለው ደግሞ የክትፎ ስጋ ፈጫለሁ። ያው ትንሽ በዛ ለፕሮግራም ስለፈለኩት ነው እንጂ ኖርማሊ በእጅ ቢከተፍ ይመረጣል አይደለ? የክትፎ ስጋ እና እዛ ጎመኑንም በራሱ እንደዚህ ቆንጆ አድርጌ ከትፈዋለሁ። አሁን እኔ ብዙ ጊዜ ያው የፍየል ስጋ ነው ብዙ ጊዜ ለክትፎ የምጠቀመው፣
ግን ትንሽ በዛ ያለ ስለፈለኩኝ የከብት ስጋ ነው የተጠቀምኩትና እዚህ ጋር ትንሽ ደም የያዘ ስለመሰለኝ እንደዚህ ደግሞ ከላይ ያለው ትንሽ እንዲወጣ አደረኩኝ። ከዛ ቅቤ ጨመርኩኝ፣ ኮረሪማ፣ ሚጥሚጣ፣ ጨው እሱን አድርጌ አዋህድና ያው ይሄንን የሰራሁት በዓል ነገር ይሆን ለዛሬ ነው እና እንደዚህ ከሆነ በኋላ ትንሽ ሞቅ እንዳለ ጨምርበትና ያው የክትፎ ስጋውን በዚህ መልኩ በደንብ አድርጌ ካዋሃድኩት በኋላ የማሳድረው ፍሪጅ ነው። ከዛ ጠዋት ላይ አሟሙቄ አቀርበዋለሁ ማለት ነው እና እንደዚህ ሲሆን አንደኛ ጊዜ ይቆጥባል፣ በጣምም ቆንጆም ነው። ከዛ ሁለተኛ ለጎመኑ የሚሆን ነው። በተመሳሳይ መልኩ ነው የጨመርኩት። ሚጥሚጣ፣ ጨው፣ ኮረሪማ፣ ቅቤ አድርጌ ጎመኑን እጨምራለሁ። ይህንም በተመሳሳይ መልኩ ቆንጆ አድርጌ እሽት አድርጌ አስቀምጠዋለሁ። የማሳድረው ፍሪጅ ነው። ከዛ ለነገ ለሚሆን ፕሮግራም ቆንጆ ሆኖ ይዘጋጃል ማለት ነው እና እዚህ ጋር እንጀራ አዘጋጃለሁ። ነግቶ ተገናኝተናል። በጣም ለስላሳ እንጀራ ነው እንደምታዩት። ቀጣይ ዳቦውን ደግሞ ይሄው አድሮ ተገናኝተናል። በጣም የሚያምር ዳቦ ሆኖ ነው ያደረው። በጣም ቆንጆ ሆኗል እንደምታዩት። እንግዲህ ለበዓል ወይም ደግሞ ለፕሮግራም ይሄንን አዘጋጅቻለሁ። እንደወደዳችሁ ተስፋ አደርጋለሁ እና በቀጣይ ቪዲዮ እስከምንገናኝ